አንቺማ በዲያስፖራ አንተ እንኳን በሴት ብር ላይ ተጠቅሰው ትኬት ያለፈኝ ማይሆን ይመስላል። ወዲ እኔ ኤሊ መንግስት ይልክሽ ይሆናል ኢንሻአላህ። ሄለንን እንዴት ትቃወማቻል? ምን አረገች? ምን በድላህ ነው? ቲጂ መናጂ እውነት ነው። እኔ መቃወም እኮ አይደለም። ቲጂ መናጂ ነው። ቲጂ ምን አባሽ ነው የምትባለው ስሙ? ቲጂ ነኔ መክሪያታለሁ በውስጥ። ለምን ነው የምትመክራት? ይሄ ራሷ አንተ ምን እንዳስቀረውባት እኔ በግልጽ ልንገርክ፣ ትረባ ሳይሆን ኖ አይ በቃ ሁለታችሁ ያልተግባባችሁበት ነገር ነበር። በስነስርዓት እና እሷ እንተዋወቃል። ያ ግን በቃ አሁን ምን እንደተረዳው ታውቃለህ ጃፒ? ነርቫቸውን አይደለም ትክክለኛ ታሪካቸውን መቼ እንደነገርኳቸው ነው የተረዳሁት። ኤግዛክትሊ ታሪካቸውን የነገርኳቸው እኔ ሄለን ነው ስሜ። ምንትዋብ ወይም ደግሞ ጫልቱ ስባል አቤት ምልሶ አይደለም። ለዛ ነው የማያናድዱኝ ነበር። እነሱ ግን ትክክለኛ ቲጂ የሆነ ታሪክ ስለማመጣላት ለዛ ነው ጨርቃቸውን አዳሜ እንደጣለ የተረዳሁት። ያ ማለት አሁንም ያንኑ እንትናችሁን አላቀርብም ማለት አይደለም። ለጊዜው ብሬክ ላይ ብቻ ነኝ። እሺ ያ ግን በቃ ምን መሰለሽ ቲጂ ታውቂያለሽ፣ እሷም ችግር ገጥሟት ነበር የሆነ ሰዓት ላይ። ሁሉም ሰው ይገጥመዋል። ከችግሩ ደግሞ ይወጣና ሌላ ቦታ ሊደርስ። አሁን ግን ሆዴ ጋር እንሂድበት እስቲ። ሆዴ ለምንድን ነው ሄለንን የተቃወምከው? ጋይስ እያሸነፍን እንዴ? ኦኬ አዳምጠኝ። አሁን ባሻ እኔ ሄለንን መቃወም አይደለም። ሄለንን ከማንም በፊት ማለት ነው ከአንተም በፊት እውነቴን ነው የምልህ ከሄለን ጋር ቁጭ ብዬ የማወራ ሰው ነኝ። ስለዚህ ሄለንን አንዳንዴ የሚታየህ ነገር አለ። እንደ እህት ስታያት ወደ ጥፋት እየሄደች ከሆነ ከማንም በፊት አዳምጠኝ። ለማን ብዬ ነው የማስመስለው? ገብቶሃል? ከማንም በፊት ሄለን እኔ ተናግሬሻለሁ። በቃ ተይ አልኩሽ። ገብቶሻል? አባባ ተይ ስልሽ ደግሞ በደንብ ስለማውቅሽ ነው። ጥፋት እንደሆነ ስለገባኝ ነው። ምኑ ነው የገባው? በዛ ሰዓት ከነጃፒ ጋር ያለው በቃ የምትሄጃቸው አካሄድሽ ትክክል ስላልነበረ ነው። አንዳንድ ጊዜ ብዙ አጀንዳ በነበረበት ሰዓት ድምጽ መሆን ሲኖርብሽ በቃ ማለት እየሄድሽ የነበረው ሁሉም ጥፋት ነው። ለዛም ነው እኮ ነው አሁን ሰው ሁሉ አይተቃወመሽ ከስም ደረጃ ምናምን የደረስሽው። እና ከማንም በፊት እኔ የምትሄጂው መንገድ ትክክል አይደለም፣ ተመለሽ ብዬሻለሁ። መቃወምም አይደለም። እኔ ላንቺ ክፉም አልተመኘውም ወደፊትም አልመኝም። ምክንያቱም እንድታለቅሽ አልፈልግም። ግን ከማንም በፊት ተናግሬያለሁ እና ቀድመ በስለ ነበር ማለት። አዎ አይ እኔ ነብዩላ ብሎኝ ነበር። ነብዩ ወደ እኮ ብሎኝ አሁንም ይሄ እንደዚህ አይነት አካሄድ ሄለን የምትሄጂ ከሆነ ለአንቺ ዋጋ ያስከፍልሻል። ስለዚህ ከሁሉም ጋር ሰላም ፈጥረሽ በይቅርታ ተላልፈሽ እንደ አዲስ ነገር መፍጠር አለብሽ ብዬ ነው የማስበው። ባሻ አንድ ነገር ልንገርህ፣ እኔ ለማንም ብዬ አላስመስልም። ሄለን የተቃወምኳት አዳምጠኛ እንዴ ባንተም ማዝ ነው። ይህ የሰው ልጅ ዋጋ ሊያስከፍለው ፍጹም አይችልም። እኔ ልንገርህ አንድ ነገር፣ አንተና እኔ አብረን እውነት አሁን እዚህ ልንገራችሁ፣ አብረን በዛው በምናምን ብቻ ብለን እዚህ አብረን የመጣ ነው አይደል? በባህርም ይሁን ምን አገናኘው? አሁን ከምታወራው እንትን ጋር ምን አገናኘው? አብረን መጣ። የሰው ልጅ ማንም ሰውን ዋጋ ያስከፍላል። ፈጣሪ ሰውን ዋጋ ሊያስከፍል ይችላል። እኮና ፈጣሪ እኮ ነው እየቀጣት ያለው ሄለንን። አሁን እኮ ሄለን እኮ እያለቀሰች ጠረጴዛ እየቀጠቀጠች ያየናት እኮ ፈጣሪ እኮ የሚቀጣት ሄለን ኃጢአት ያንተ አይብስም ወይ የኔ አይብስም? ኖ ያለውን እኮ እውነታውን እኮ ነው የምነግርህ። ግን እንደ ወንድም ተነግራታለህ። የእኛማ ይብሳል እኮ የእኛ ገና ሰዓቱ ገና ሊሆን ይችላል፣ አይታወቅም። ያ ግን ትቀጣለህ። ልክ የተቀጣበት ስታበዛው ነው ስታበዛው። ይህንን እኮ ነው እኔ እኮ መቀበል ያልቻልኩት። እንደንስብህ እናፋሽክብህ ምን እናርግህ?
ባሻ አንድ ነገር ነገር ሚዲያው ላይ አብረን አለን ገብቷል አባባሌ የሆነ ሰዓት ላይ ሰው ሲያጠፋ ትናገሯለህ እንደማንም ይቅርታ መጠየቅ አለበት እኛ ደግሞ ባህላችን ነው ይሄ ኩልቱ ነው ገብቷል አባባሌ ባህል ነው ይቅርታ ተጠያይቀ ነው የምታልፈው ስለዚህ ይሄ ለስታበተ ፈጣሪ ተጣጣ ላወራ እችላለሁ ኦኬ አንዴ እቺ ላውራና አውሪ ባሻ ቅድም የሆነ ቪዲዮ ሼር አረክልኝ ታውቃለህ እና ኮሜንቱ ላይ ጃፒ ምንድነው የሚለው የሚል ሼር አረክልኝ ገብቷል ባሻ የተሰደብክበትን ሼር ባረክልኝ ትበሳጭብኛለህ እኔ ግን አላረግም ወዴት ነው የምትሄደው ምንድነው አንተ በውስጥ እናወራለን የምን ሼር አረክልኝ ምንም አይቻልም ሼር አረክልኝ የተሰደብኩበትን እኔ አሁን ሰው አንተ የተሰደብክበት ምናምን ሲኖር አላረግም እንደዚህ ሼር አላረግልኝ ገብቷል እና ኖርማል ነው ባክ ቅማል ጃፒ ደግሞ ምን ቅማል ምናምን ሲሉ የነጭ ቅማል ጃፒ ነጭ ቅማል ወንድም ነው ባል ነው ያሉት ኖርማል ለኔ ለወንድምህ እና ታዲያ ወዳጄ ወገብን አስረው ነጭ ቅማል እየተከራከርክ ሆዴ ወይ እኔ ላውራውን አውሪ ቢያንቺማ አመቱ ሙሉ አወራሽ እኮ እኛ እናውራ ብለን ነው አብሽር እናንተ ስታወሩ አመት ሰማችኋል ምክንያቱም መሄጃ ስለሌለኝ ማለት ነው እናንተ መሄጃ ስለሌላችሁ አዳምጡ እሺ ሆዴ ሰዎች ላይ አስተያየት ለመስጠት ሲጀመር የራስ የሆነ ስም እንኳን ሊኖር ይገባል ሆዴንም የሰጠ ማን ነው ሆዴ ተብሎ እንዲጠራ የተደረገው ማን ነው ሁለተኛ ይሄ ሆዴ አዋቂ ወይ ከተማ ልጅ ለመሆን በጣም ስትንጠራራ የምትውል ልጅ እንደሆን ግን ራስ መለስ ብላ አስበው ታውቃለህ ጥያቄ ነው ፖዚቲቭሊ እንደገና ደግሞ ረፊና ትረፊ ያልከው ጃፒ አንድ ቀን እኔና እሱ ብቻ ዛሬ እየመጡ ልክልካችንን ሰው ለምን አይነግረንም የሚል ወሬ አወራን እና ጃፒ ከዛን እኔን ነገሩኝ ከዛን የኔ ሰዎች ሴት አሉ እንደውም ሲለኝ ብሎክ አደረኩትና ከዛን እሱ ስለ ቴዲ ሲያወራ ስለነበር ቴዲ የሱ መረጃ ይዞ መጣ በጃፒ ፍቃደኝነት ማለት ነው ጃፒ እነሱን ሲያሳይ ዝም እንዳልኩት ሁላ እሱ ማሳየት አለበት እነሱ ሲነጋገሩ ታይ ዋጋ አስከፍልሻለሁ ኖርዌይ ድረስ መጣልሻለሁ አልክ ኢትዮጵያ እንኳን ስትሄድ ብር የተዋጣል ሰውዬ ማለት ነው ጸጉርን መላጣ አላስደረግ እንደምችል እንኳን አልገመትክም አዲስ አበባ ላይ አሁን በዚህ ላይ አስተያየት መስጠት ትችላለህ ለፍልፍ ኦኬ እኔ ከመጀመሪያው ልንገርሽ ማለት ነው ሆዴ ያራዳ ልጅ ለመሆን ትንጠራራለህ ያልሽውን ጥያቄ ማለት ነው ራሱ የቤቱ ሆስት ይመልስልሻል ያራዳ ልጅ ነው አይደለም ማለት ነው ሁለተኛ ነገር ደግሞ ማለት ነው ሄለን እኔ የነገርኩሽ ነገር ማለት ነው ደርሶ ስላየሁት አሁንም አልታረምሽም ምናልባት አላቅም ጸባይ ማረሚያ ጋር ነገርከኝ እንዴት ወዲህ አዲስ አበባ ልጆች መሀል የድሬዳዋ ሰው ይዳኘናል ብላል እንዴ ድሬዳዋ አይደለም ምን አለ መሰለሽ እኔ እንደዛ ያልኩበት ምክንያት ጃፒ ለኔ ወንድሜ ነው ገብቶሻል ጃፒ ለኔ ወንድሜ ስለሆነ አብነትም ወንድሜ ነው እዛ ጋር የሚነሱት ስሞች በጠቅላላ ለኔ ቤተሰቦቼ ናቸው ግልጹን ስነግርሽ እና ይሄንን ነገር ደግሞ እኔ ያለው ማየቴ ደግሞ በጣም ነው የሚያሳፍረኝ ለዛ ነው አንቺ ታይቶ ያለው ዋጋ ልታስከፍለኝ ነበር ትኬት አለ ጥያቄ እሱን ተይው ችግር የለው ያው ጎፈንድሚም ምናምን ደስ የሚለው ነገር እንደሆነ ታውቃለህ ሆዴ እኔ ሳልመጣ ፖስታው በቆመበት ሰዓት ኢትዮጵያ ሄድክ እንጂ እርግጠኛ ይገዙ ነበር አዳምጪ እኔ ሳልመጣ ማለት ነው ፖስታው ቀልቦ ጃፒ የሰው ጉድ ሲያወጣ ዝም ብዬ ራሱ ደግሞ ኑና ልክ ንገሩኝ ብሎ ጥሪ ያደርጉ መተው ሲናገሩ የኔ ጥፋት ምን ላይ ነበር ነግሬሽ ነበር ብለን ደግሞ ራሱ ተታረቀው በምን ጉዳይ ላይ ጠየቀችኝ አይደል ልመልስ እንደገና ደግሞ የማትረባ ምንም አይነት ዕውቀትና አራዳ እንዳለው ከአንድ ቀንም ራስን ታዝበ ታውቃለህ ወይ ነው ጥያቄ ጠየቁ ሰው አልጠይቅም ራስን የታዘብከው ነው ጠየቁ አዳምጪ በላት እስኪ መሰማ ከሆነ ማለት ነው ማለት ያው ጠይቃኛለች እየመለስኩላት ነው
እኔ እሷ አንድ ጊዜ ልንገር ለምን ትነግረኛለህ? ለምን አንተ ተጠይቅ ያለው ጥያቄ ወዳጄ አንተን ፎቶ ቻትጂፒቲ ላይ አስገብቼ ስጠይቀው ወገቡ ላይ ብረት አለ። እሱ ሌላ ታሪክ ነው። ሌላ ጀኛለች ባሻ አዳምጠኝ። ስማ መልካት ትስራብኝ። አንድ ጊዜ አንድ ደቂቃ ካናወራና አንተ አውራ ይኸውልህ ልንገርህ ባሻ እኔና እሷ እያወራን በነበርንበት ሰዓት እኔ ራሴ ነኝ አይደል እታች በኮሜንት ሲያብዱ ነበር እነ ቴዲ እና ምናምን የሚባሉ ቅማላሞች ስማ ኖ እንደዛ ሜንሽን አታርግ። ሰው ሜንሽን አታርግ። ሰው አሁንም ቢሆን የሰው ልጅ ሲሳሳት ሰው ሊከፋው ይችላል። ሰውን ፓስተር አይነት ሚና ትጫወታለህ። ብዳታም ዝም ብለህ አዳምጥ። በቃ እንደ አዳምጥ። ምንድነው ችግር? አዳምጥ። ፓስተርና ፕላስተር ለጣፊ ማል ያለ ልዩነት የማይገባው ዝም ብለህ አዳምጥ። ናይ ለኾስኾስ ነው እንደዚህ እንኳን የሚገባችሁ እናት ዝም የሚል ሰው ጸባይ ልገዛ ፈለኩ ልታስገዙኛል። በእንደዚህ አይነት እንኳን የምናወራው ምድረ ኤለን አሁንም አልታረምሽም። እሺ አውራ። እኔ አልሰድብሽም ለመሰለሽ እኔ በስድብ አላምንም። በደንብ አስተምርሻለሁ ማለት ድንገርክ እኔ ፈልጌ በታች በኮሜንት ሲጨነቁ ነበር። እስቲ ቆይ የጃፒ ጉድ ይላሉ። እኔ ጉድ አለኝ እንዴ? ምንድነው ጉዴ? ነይ ሲያስገቢያቸው የኔን ጉድ ያውጡ አልኳቸው። አንድ አዳምጠኝ አስጨርሰኝ እስቲ ሆዴ። አመጣቻቸው ገቡ። አምጡ ሲባሉ ጉድ ምንድነው? ወንድ ልጅ ከሴት ጋር ተጋብቶ ነበር የሚል ጉድ ነው ያመጡት። ወንድ ልጅ ከሴት ጋር መጋባት ኃጢአት ነው እንዴ? እና ወንድ ልጅ ወንድ አያገባ፣ ሴት አታገባ፣ ወንድ ልጅ ከሴት ጋር ተጋብቷል ብለው ፎቶ አመጡ። እኔ ደግሞ እናትህ ትለበለብ ነበር ብዬ ሳወራ የዛ ሰዓት ደነገጡ። ሆዴ ትልቅ ችግር የተፈጠረው አሁን ይኸውልህ አዳምጠኝ። ስማ እንደዚህ አይነት ወሬ አሁን እኔ ፊትም እንድትደግምልኝ አልፈልግም። ይሄ ሪስፔክት ነው። ስማ አዳምጠኝ። አንተ ራስህ አዳምጠኝ። ጥያቄ ጠይቃኛለች፣ ጀለስ ልመልስላት። ፕሊስ ልጨርስ። እኔ ሀሳብ ነው የቫኬሽን ብር ስለሌለ ጥያቄ ቀለብ ነው እንደሚመስል የምትቅላ እኔ ባይዘዌ ማለት ነው ያለሁት በጣም ኤሊ እግዚአብሔር እየተዝናናው ነው። እኔ እየተዝናናው ነው። ይገባኛል። ልዩነታችን ይሄንን አጥፉት። አይዞሽ ያራዳልሽ። አንቺም አንድ ቀን ቀድ ይወጣልሻል እንደማሜ ፈታ ያለች የት አዲስ አበባ ማሜ ፈታ እያለች ነው። አዲስ አበባ ሄዷ ነበርኩ ሀገር እኮ አለኝ። ለዛው ችግር የለውም። አሁን አንቺማ በዲያስፖራ አንተ እንኳን በሴት ብር ላይ ተጠቅጠቅ ሰው ትኬት ያለ ይመስላል። ሆዴ እኔ ኤሊ መንግስት ይልክሽ ይሆናል ኢንሻአላህ። አንድ ነገር ልንገርህ እግዚአብሔር ማጣ ወክሪኝ እያልኳት እኮ ነው። እቺ ግም ማን ነገረ? ዝም ብለህ ከአንተ ጋር የዘለዘለች የምትሸጥ የዱባይ ሸሌ የአሮጊት ሸሌ አሁንም እነግራታለሁ። ምንም አባቷ መነጽር ላድርግ መሰለኝ ከዚህ ነገር ነፃ ለመሆን ከዚህ በፊት አሻራ እንደያዝ መነጽር ላድርግ መሰለኝ እንዴ የነገረ ሰው አንተ አውቀን እንድትሳደብ እንዳይሆን አይመስልም? ስማ አሻራ የኔ አሻራ እንዳያዝ መነጽር ላድርግ ብዳል አይደለም። እኔ አንድ ነገር ልንገርሽ ሄለን፣ የምሬን ነው የምልሽ። ማንም የፈለግሽውን ነገር መተሽ መካሰስ ትችያለሽ። የህግ አንቀጽ እዚህ ጋር አውጥተሽ ማንበብ ትችያለሽ። አንቺ በአረግሽው ነገር ያልደረሰብሽን ሰው በመናገርሽ ስህተት ነው። ያንን አምነሽ ያልደረሰብሽን ለማለት እኮ እኔ ለነገር አሳድጄ ከሆነ ነው። እኔ አንብቤ ነው ታውቃለህ አይደል? ሰምቼ ነው የተናገርኩት። ቺ እኮ ነች፣ ቅሌታም እኮ ነች። አንቺንም ጉድ ያስገባሽ። ዱባይ ግን ደስ የሚለው ነገር እኛ የጀመርነው ነገር ዱባይ ራሱ ሰላም አስከበርን እኮ። ይሄን ክሬዲት እንዳትነፍግ ጃፓን። ታዲያ ያቺን ጉርጥ እንኳን ነች አህያ ፊት ይኸው ተሽመጥምጣ እንደው ስደቡኝ ጭራሽ አመሰግናለሁ ያለች ቪዲዮ መስራት ጀመረሽ። ግን ለማን አንዳንድ ሰዎችን ነው፣ አንዳንድ አለቅላቂዎች አሉ አይደለ? ግን ስለምን ያወራሉ አሁን ዱባዮች? መጥፎ ጊዜ ሀሜት ለመዱ፣ ሪከርድ ኢንሳይደር ቦል ለመዱ። አይጨንቅም ግን እኛ ነፃነት ያለበት እኮ የህግ ነበረ እኮ ስላልተካሰሱ ነው። አሁን እኮ ከሳሽ አያስፈልግም። ራሱ ይሄን ጉዳይ የሚከታተል አካል ነው ያለው በአሁን ታይም ሚዲያ ላይ ገብቷል።
ገና አይደለም ሄለን በአጠቃላይ እቺ ቅሌታ አሮጊት እንደዚህ አይነት መልእክት ለእኔ ስላስተላለፈች ነው መልእክት የምነግራት። እኔ ወንድ ልጅ ነኝ፣ የወንድ ልጅ ነኝ። ግን ማን የነገረ ጃፓን ሲሪየስ ማን የነገረ ስለ ስሙ እንድትነግረኝ ሳይሆን ቆም ብለህ እንድታስበው ፈልጌ ነው። እሺ አንድ ሰው አይደለም 2-3 ሰዎች እንደዚህ አይነት ወሬ ሲያወሩ አንቺ ቀዘና አሮጊት እያልኩሽ ነው። ዳይፐር አድርጌ ልክሻለሁ ከዚህ ነይ ሞክሪኝ እያልኩሽ ነው። ሚዲያ ላይ በተደረገ ነገር ላይ እንትን ነው እና የምትል አይመስለኝም። እቺ ንፍጣም በየቦታው ስትለበለቢ ስንት አጀንዳ አለኝ ገና ለቅልሻለሁ። እኔ የሰው አጀንዳ አያስፈልገኝም ብዬ ተቆጥቤ የምኖር ሰው ነኝ። ካየሽ መራገጥ ከሆነ እራገጣለሁ። ከዛ ውጭ ያለውን ግን አንቺ ቅሌታ አሮጊት እትዬ ሳራ እየነገርኩት ነው። ስማ ጃፒ አመሌ ተነስቶብኝ ለምን ኢንፎርሜሽን ሹክ አትለኝም ልልህ ነበረ። ለቀባቀብ ላይ ኢንፎርሜሽኑ ሹክ በላይ ልልህ ነበር ልዘግበው። ሴኩሪቲ ነኝ። አንቺ ምንድነው ኢንሳይደር አለኝ እንደምትዩ? ኢንሳይደር አልናገርም፣ አልዘግብም። ግን ሴትዮዋ ከፈለግሽ ነይ እያልኳት ነው። አይ አትመን እንደዚህ በአንድ ጊዜ እኔ ያለ የከረረ ጸብ እየተጣላህ አይደለም። እና ለምን እንደዛ ትላለች? የብዙ እየተጣላ ነው እንዴ? አቺ ቅሌታም ነች ሴትዮዋ። ገብቶሻል? የምትሰራው ስራ ከእርግማን የጠገበች ነች። አንደኛ ግፍ አለባት። በስልጣን ዘመኗ በጣም ብዙ ሰዎችን አሰቃይታለች። አሁን አንቺ ካለብሽ ክስ ጋር ደግሞ እንዳይጋጭብሽ ሄለን አላነካካሽ። አው ግን አይኔ አሻራ እንዳንተ እንኳን መነጽራ ወይም ብርጭቆ ነው ያዘልኝ። ለምን በየታቱ ነው ይኸውልሽ የስላሴ ባሪያ ነው። ኃይለ ስላሴ የሀገሬ ልጅ ነው፣ የሀገሬ ሰው ነው፣ የሀገሬ የምስራቅ ሰው ነው። ኃይለ ስላሴ የምስራቅ ሰው የጀርሰ ጎሮ ሰው ነው። የጀርሰ ጎሮ ማለት ትንሽዬ ወረዳ ናት። ጀርመን ሀገር ላይ መጥቶ ቦን የሚባል ከተማ ላይ እንደዚህ ነጮች ይሰግዱለት ነበር። እንደዚህ ሀገርሽን የምታስከብር ሰው ሆነሽ የኖረን ማህበረሰብ መጥቶ እየተልመጠመጠ በልመና በምናምን ማሳወቅ የበታችነት ስሜት እንዲሰማው ማድረግ በጣም የሚደብር ነገር ነው። እና ለዛም ነው እኔ ሄለን ሰድባክ እንዴት ትቆማል ይላል። እኔ አልቆምኩላትም፣ ለሄለን አልቆምኩም። ግን በቃ አንድ ሰው በተጎዳ ሰዓት አይደለም የምትጣለው። ሰድባ እኔና ጃፒ የተሞጋገስንበት ጊዜ እኮ በጣም ትንሽ አይደል? ተሞጋግሰን እናውቃለን። ያ ምን ሲጀመርም አላዛር መስለኝ የረገጥኩ ሰው ነኝ እኮ እንጂ ግን ምን መሰለሽ ሄለን፣ እኔም ሰው ራገጥ የለ ሰው ስለረገጠ እኮ ኖርማል ነው። ግን የሰርሰዶ የሆነ የፋሚሊ ነገር ምናምን ማምጣት እኔ እሱን አክሴፕት አላደርግም። አሁን እቺ ትዬ ሳራ የምትባለው ሴትዮ ስትሸረሙት ስንት ነገር አለኝ እኔ ባላወራበትም ላክል አረን ያለክ ምን ሲጀምር ለዛ እኮ አሁን ባለፈው ከሷ ጋር ጓደኛ ነች ብሎክ አድርገሽኛል ነበር እንዴ? ብሎክ እኮ አድርገሽኝ ነው። እኔ እንደውም እንትን እምልልሽ ጓደኛዬ ነው የምትመስያቸው ለሰዎች፣ እዚህ ጋር ላሉት ሰዎች። ጃፒ ቆሞልሻል ሄለን ለምን ትነግሩኛላችሁ? አይ ነው ለመቆም ብቻ ሳይሆን መቆም አይደለም አንደርስታንድ አድርጎት። እኔ አልቆምኩላትም፣ ግን ከፈለጋችሁ ትግል ከፈለጋችሁ እሷ በተጎዳችበት ሰዓት ሳይሆን ሴት ነች፣ ልጅ አላት፣ እኔም እናት አለኝ። በተጎዳችበት ሰዓት ሳይሆን በቃ አቅም ባላት ሰዓት ታገሉ ነው እኔ ሀሳቤ። ሌላ ነገር የለኝም። እኔ ግን ጃፒ የተጎዳውበት ሰዓት ነው እንዴ? በቃ ያው ሰው ሲያለቅስ እኔ በጣም ሆድ ይብሰኛል፣ አልችልም። ማንም ሰው ካለቀሰ በርቱሻል ስለከፋው ነው የሚያለቅሰው ሰው እና ስታለቅሺ ከፍቶሽ እንደሆነ ስለሚያስታውቅ እንጂ ምንም ሌላ የተለየ ነገር ኖሮ አይደለም። እና እንደዛ እያለቀሽ ልጄን ልሰጥ ነው እያልሽ ውሸትም ቢሆን ልጄን ሰጥቻለሁ ምናምን ስትይ በቃ ማንም ሰው ውስጡ ሊሰማው የሚችለውን እኔ በቤተሰብ ስላደኩኝ በእናት አባት ፍቅር ስላደኩ እህቴ ወንድሞቼን አፍቅሬ በቃ ተከባብረን ስላደግን ሰፈሬ ላይ ከጓደኞቼ ጋር ተከባብሬ ስላደኩ ፍቅር ማቅሶ ነኝ። ተንኮል አላውቅም እኔ በቃ። ስለዚህ እንደዚህ በሆንሽበት ሰዓት መጥቼ ልሰድብሽ አልችልም።
የፈለገ ብታረጊ ግን ቆመሽ እንዲህ ማውራት የምትችይበት ሰዓት ብተርብሽ ምን ችግር አለ? ያ ነው ለእኔ ትልቁ እንትኔ ማለት መስፈርቴ። ሰው ግን በሌላ ነገር እኔና አንቺ የምንደዋወል ጓደኛ ቤተሰብ ምናምን የሆነ ነው የሚመስላቸው። አይደለንም። እና ለዛ ነው ደራረግ ነው። አሁን 10 ነው እኮ የሆነ ነገር እንትን ሲል ብሎክ አደረገውና ደግሞ ፈተዋል። እሱም ለምን ቦሎክሽኛ አይለኝም እኮ እና ማንም ሰው ምን እዚህ ሚዲያ ላይ ያለው ሁሉም ሰው እንደዛ ነው። ይቦልከኛል፣ ሲፈልግ ይፈታኛል። እኔም እንደዛ አደርጋለሁ። ገባሽ? እኔ ግን ብሎክ አላደርግም። ሰው ብሎክ መሸነፍ ድሮ ሲስቁ ዝም ብሎ በዋልት የለም ነገሮች ላይ ሁላ የሚቀልዱ ምናምን ይመስለኝ ነበር። በቀልዳቸው ውስጥ ቁም ነገር ያየሁት እንትና ጅቦ ቡላላ እና ጃፒ ዝም ብሎ በቃ የሚቀልዱ ይመስለኛል። እና እነዚህ ልጆች ህይወትን ግን ሲሪየስ አይወስዷትም እንዴ ብዬ እንትን አደርጋለሁ። ግን በዛ ውስጥ ቁም ነገረኛ ሆኖ ነው ያገኘኋቸው። ለእኔ ስለሆነ ምናምን አይደለም የሚያነሱት ኢሾዎች ማለት ያ እንደዛ ነው። እንታጣኔ ጃፒ እኔ ምን አገባኝ? እኔ ምንም የሚያገባኝ ጉዳይ እኮ አንቺስ ኃላፊነቱን ለሚመጣ አደጋ ሁሉ ኃላፊነት የምትወስዱ ከሆነ ልጠጣ ነው። አንቺ ትንሽ ቆይ፣ ምክንያቱም ወድ ቶሎ ነው የሚበስሽ። አሁን ደቅሶ ነው የምትስልት። ቆይ ኦዲየንስ ምን ያህል ሰው ይለኛል? በድምጽ ብልጫ እስቲ ድምጽ ብልጫ ከሆነ እናጸድቀዋል። ኮፒ ሊንክ አድርጉ እስቲ። እንጣጣ ዛሬ ነው በቃ ከሄለን ጋር ነው የማመሸው። እስቲ የስ ወይስ ኖ የቱን ነው የምታጸድቀው? በጣም ያሳቁኝ የተወሰኑ ሰዎች ቀድሜ ስለገባሁ ነው። እሺ ይቅርታ፣ ሰላም ብያቸዋል። ያ እስቲ ኖ እናንተ በጣም ነው የሚፈሩት። ከሄለን ፍቅር ይዞት ነው ይላሉ። ልክ ቤታን ደግሞ እንትን ስል ቤታን አፍቅሯት ነው ይላሉ። አሁን እኔ በጣም ከሚገርመኝ ጃፒ አሁን ብንፋቀር አላቻ ጋብቻ አይሆንም ይሄ ጉዳይ። ልጇ እኩያ ነኝ ጃፒ ያ ልጅ 29 ዓመቱ ግን ልጅሽን ያሳድግልሽ፣ ጥሩ ቦታ ያደርስልሽ። እኔ በጣም ደስ ይለኛል እውነት ለመናገር። አንቺ በክፋት ምናምን አይመስልሽም? ስትናደጅ ይመስለኛል። እኔም ስናደድ በጣም ብዙ ፎሎች ይሄዳሉ። አሁን እነዚህ የአንተ ወንድሞች ነን የአማራ ልጆች ነን ምናምን የሚሉት የሆነ ወረባቦ የሚባል አካባቢ የተሰበሰቡ የተወሰኑ ሙስሊሞች የኔን ፎቶ ቀሚስ አልብሰው ይለጥፉኛል። የወሎ ልጅ ነን እያሉ ሙስሊም ለምን ትላለህ? ዝም ብለህ ወረባቦ ወይ ምናምን ነገር በል እና እንትኖቹ ናቸው እነሱ እንትናቸውን ስለማቅ ነው እንጂ እኔ በጣም የምወዳቸው በጣም ብዙ የማግዛቸው ራሱ በጣም ብዙ ሰዎች አሉ እዛው አካባቢ ማለት ነው። ግን እንደዚህ የሚያደርጉት ሰዎች ያስቁኛል። በየስማቸው ብጠራቸው ከነ ቤተሰቦቻቸው ስማቸውን ብጠራቸው ቤተሰቦቻቸው ምንም ስላላረጉኝ ነው ላሽምለው እንጂ አውቃቸዋለሁ እኮ። አሁን ይሄ ንፍጣም ጆከር የሚባል እከክ የኔን ፎቶ አስለጥፎ ሲደንስ ይውላል። አልነበራችሁም እንዴ? ተጣልታችሁ ነው? መቼ ነው የተጣላችሁ? እኔ ይኸውልሽ አንድ ነገር ልንገርሽ። የመጀመሪያ ከዚህ በፊት እኔም እንደሱ ተደብቄ ነበር የምለፈልፈው። ኦኬ ፎቶ አትከፍትም ነበር? አልከፍትም። እኔ አንድ ቀን እንደዚህ ያው ቅምቀማ ምናምን አለ አይደል? ሳላስበው ቪዲዮ ተነካብኝና ብልጭ ብያለሁ። ለካ ስክሪንሹት አድርጎ ማለት ነው ፌስቡክ ላይ ዘግዝቆ ዋይ ጃፒ ሞተ እያለ ሲያለቅስብኝ ነበር። ማ ጆከር? ታዲያ እሱ እኮ ነው እኔን ያወጣኝ ታዲያ እዚህ ሚዲያ ላይ። ከዛ በኋላ ምን አባት አመጣለሁ? እኔ መልከ ጥፎ አይደለሁ እመጣለሁ እንደዚህ ምን ትሆናለህ? ኦኬ ከዛ በኋላ ነው የተጣላችሁት? እኔ በቃ አለፍኩት። በቃ እኔ ሰገጤ አይደለሁም እኮ እኔ ችክ ያለ ቂም የለኝም። ከዛ በኋላ እናወራለን ምናምን በቪዲዮ እናወራለን ምናምን። አሁን እሱን አምጥቼ እኔ ብለጥፈው እዚህ ጋር ብለጥፈው ማለት ነው መግቢያ ቀዳዳው ነው የሚጠፋው። ያ ቃላ ጠንቅቁ። ግን እኔ እንደነሱ እንደዚህ አይደሉም። በቃ አይደለ እኔ ጭካኔ መንፈስ ምናምን የሆነ ነገር ውስጥ መግባት አልፈልግም። እግዚአብሔርን የምሬን ነው የምልሽ። እንትን ባለፈው ከሙኒት ጋር በውስጥ ቴሌፎን እያወሩ
ላይቭ ላይ እንደምታወራው እንደ ወንድ አውራ ስትለው እንደ ወንዶኜ ነው እኮ ማውራሽ ብሎ ሮማንቲክ ሆኖ ሲያናግራት ቮይስ ሰማው እያሳየ ምናምን በድምፅ ሲያወራት ማለት እርቅ ለመፍጠር በውስጥ ሲያናግራት ያው እንደ ወንዶኜ ነው ምናምን አሁን ቁም ነገር እናውራ ሲላት ቮይስ ሰምቼ በጣም ነው የሳቅሁት። ገብቶን ሊስል ወሬ እኮ ትሸነፋል። እሱ እኮ ያልታየ መስሎት ያ እንደዛ ነው። ግን እነዚህ የሚሰሩት ስራ እንትን ላይ ነው ደግሞ የሰቀሉኝ እኮ በጣም ያስቀኛል። ያንን ፎቶ ባገኘው አሁን እንደው አምጥቼ እዚህ ለጥፎ ነበር። ብረት ላይ ዘቀዘቁኝና በወንፊት አሰሩኝና ተሰብስበው ዋይ ዋይ ጃፒ ሞተ ነው የሚሉት ድምጻቸው ራስ የሚያስጠሉ እውነት ለመናገር በጣም ደደቢትና ጋደሚት የሆኑ ደቀ መዛሙርቶች አሉት። ደደቦች በጣም እናቴት እንደሱ አላማ የጠፋባቸው በፍጹም እኔና እሱ ብቻ እዚህ ምድር ላይ ብንኖር ማንስማማ ሰው ቢኖር እኔና ፍየሌ ነው። መስማማት አለ መስማማት አይደለም እኮ የሰው ልጅ ይጣላል። ግን ከሰው ጋር ስትጣይ ጀስት ባሳለ አንዳንድ ነገር እኮ ታወሪያለሽ አይደል? እኔ ከሱ ጋር ነው ስልክ ያወራሁት ሚዲያ ላይ። እኔ እውነት ለመናገር እሱን ጅቦንና በቃ ሌላ ሰው እንደው ይሄ ቡላላ ምናምን እኔ ቁጥራቸው የለኝም ከማንም ጋር አላወራም እዚህ የሚያውቁኝ እነ ሆዴ ምናምን ካልሆኑ በስተቀር ማለት ነው። ግን እንደዚህ ያወራሹ ሰው መጥቶ አሳልፎ ይሰጥሻል። እንደዚህ በሉት ይላል በሰው በጀርባ እየሄደ የሆነ ሰው ጌም እየላከብኝ ነው ወይ እንደ ጌም ላክ በማን ላይ እንዳይልኩብኝ። ምንድን ነው እንደ ጌም ማለት? ለምን ጌም ይልኩብኛላ? ከዛን ቴክስቴ ይደፈናል ይሸፈናል። ኦኬ ምንድን ነው ጌም? ምን ነው እንደዚህ ክፍት ሲሆን ጌም ይልኩብህ የለ ባን እንትን አድርጓ ጌም ላክ። ለምንድን ነው እንትን የሚለው? ያ ለምን ጌም ሲልኩ ቴክስቶች ይሸፈንብኛል ክፍት ስለሆነ ቤታችን። ችግር የለውም ጀስት እንደዚህ ነው። ያ ስማ ሆዴ እሱም ሳይኮሎጂስት ሆኖ ሳይካትሪስት ያጫውታል። ነግሬያት ነበር የሚል የኤፍሬም ታምሩን ዘፈን ይከፍታል ለኔ እሱ ነግሮኝ ማለት ነው። ካንተ ጋር ሲቆራከር የሆነ ቪዲዮ ዩቲዩብ ላይ አልሰማሁትም። ጀስት ግን ምን ሊያወራ እንደሚችል ገምቼ ትንሽ እደበርበታለሁ ብዬ አዘጋጅቼው ነበር። ኦዴ ዝም ብሎ ገብቶሻል። ያው በዛ ጋር በተፈጠረው በዛ አንቺ ቤት ተከፍቶ በተሰዳደበው ነገር ምናምን አለ አይደል? ስለደበረው ኢንግማን ቴንክ ዩ ያ በ10 ሺህ ናሽናል አንዴ ምንድነው ልትቀጠቅጪ ነው ጌም ምናምን ያልሽው? በ10 ሺህ 2 ቢራ በአንድ ጊዜ ዋንሻት እንድታረግ ቅጣት እንዲህ ግደኝ። እኔ መቼም ነው እዚህ ቲክቶክ ላይ ማለቀጠው እንዴት ነው እንትን እንሆናለና እንዴ መታጅ እኔ ምናምን ገባው ምንድን ይሆን ነው ነገር አሪ ኦኬ ጋይስ ምን ኧረ ጌመር እኮ አይደለሁም ሄለን ጌም ልታስጀምሪኝ ነው እንዴ? አንተ እኮ እንትን አለ በነገራችን ነገር ሲመጣ ደግሞ ሲደብረኝ ጋይስ እግዚአብሔር የእውነት ነው የሚባይ። እኔ እኮ ባለፈው ጠጥቶ ይመስለኝ ነበር። ኢንግማን ቴንክ ዩ ግን እሺ እንደዚህ አይመቸኝም። ምን እንደሚል ታውቂያለሽ? ሄልፕ ሚያ እርዱኝ እኮ ነው። ሄልፕ ሚያ በእናንተ ቋንቋ ነው ሄልፕ ሚያ። ስለዚህ ዳራኔ ማንም እንዲረዳኝ አልፈልግም። ለምንድን ነው ባለፈው ስትሸሽ እኮ ዝም ብለህ መስሎኝ ነበር። የእውነትን ነው የማትወደው ማለት ነው? አልወድም እኔ በጣም ከሰው ላይ ሶስት አበባ የእውነት ከጃፒ ጋር ተስማምታችሁ ዛሬ ፏ በሉ ካላችሁኝ ከሌላ ጨዋታ ውጪ እኔ መነጽር አደርጋለሁ ወይ ካሸነፍኩት። አንቺ መሳሪያ አዘጋጅተሽ መተሽ እኔ ነገር አልወደውም። ሞት ራስህ ነው የላከው አይደል እንደ ጃፒ በድንገት እና ጃፒ ስለሆንክ ነው የተቀበልኩ እንጂ እንደገባው ነው የላከው። እዚህ ነው እዚህ የለላክ እያለች ነው ይላሉ እኮ ተባለች እኮ ናቸው። ልክ እንደገባው ነው እኮ ከካውም አልጠጣውም ገና እና አንተ ስለሆንክ ነው የተቀበልኩ። ያ እኔ ነገር አጥፉትና ቪዲዮ ልክፈት። ደብል ጋይስ ደብል ኢንግማን ቴንክ ዩ ያ
እንዴ ጭራሽ እኔንም አስገቡኝ በ170 ምናምን እሷ ትለምን እንዴ ደብል ሆኖ ጀነራል ኢንግማን ይቻላል ትላለህ እንዴ? ለምን ነው ማንወጣው? ፕራይቬሲ ነው እንትኑ ነጥቤ እንዴ አሁንም ሴቭ ሚ በ2000 ከምን ወደዛው ሰብቴልን ከሴቭ ሚ ማውጡኝ እንዴ ዱ ሰምቲንግ ገስ ይኸውልህ እንደ ጀመራችሁ ባውጡኝ ሴቭ ሚ ፕሊዝ ሄልፕ ሚ ማለት ነው እኮ ስለማብራም ማለት ነው እኮ በአጠቃላይ አይደል ጀምር ያ አንድ እንትን ማለት ነው ቴንክ ዩ ያ አንድ የሸርሙጣ ልጅ የምትጽፈውን ኮሜንት ላይ ላሳይሽ ያ ኮሜንት ከተከታተልክ ማለት ነው ታዲል ቴንክ ዩ ሴቭ ሚ አሁን ቢለኛል እንደ ጋይስ 2000 ከምናምን አንገባም እንትን ባንዲራውን ነው የሚያሳይ ቆይ የዚህ የሸርሙጣ ገረድ አለቅላቂ አንተ ራስህ ነህ ሌላ ችግር ውስጥ ታዲል ቴንክ ዩ እንዴ አሁንም ሴቭ ሚ ውስጥ ነኝ አልወጣም እንዴ ምንድነው ጋይስ ለምን አታነበውም ግን የሰዎች ስም የሚጠራ ከሆነ ነው ላሳይሽ አየሽ ምን ብላ እንደምትጽፍ የሚጽፈው ራሱ ነው እንትን ፍየሌ ራሱ ይመጣና በሌላ አካውንት ወይም ደግሞ እሱ ያሰማራቸው ሰዎች ምን ብሎ እንደሚጽፉ እኔ አንተ ይኸውልህ እስካሁን ታግሻለሁ አይደለ ከዚህ በኋላ ህይወት አንጎል እንደሆነ ነው ማድረግ ያቺን አይነ ስውር እናትን ነው ማመጣት ተው እናልሶ አይደለም እናት ልብዳልና እኔ መጥፊያ የደረሰው መቀዘኛ ከደረሰው በእኔ ነው ይቅዘን የምትሉ ቆራ አስቀዝኗለሁ አንተ ልፋጫ ፌካ እየተበጠበ ጋይስ እየተሸነፍኩ ነው እስቲ እኔ ራሴ ነኝ አምጥቼ እዚህ ጋር ማንቀጠቀጠ ነግሬያለሁ ኦኬ ኮሜንት የምትጽፉ 12000 ኦኬ ያ ቴንክ ዩ እንግማን ያ አሁን የሆነ ነገር ውስጥ ከገባው ስሜታዊ ከሆንኩ አሁን እየቀመቀምኩ ነው በጣም ብዙ ነገር ነው የማመጣው እናቱ አይቀሩኝ ወንድሞቹ አይቀሩኝ አንተ ራስህ እንደዚህ ይዘህ ስትጠበጥብ አይቀረኝም አምጥቼ ነው የምለጥፈው አንድ ነገር ማክሰኞና አሮብ የዩሮፕ የመጠጥ ቀን ነው ማለት ነው እናጽድቀው እንዴ ጋይስ ልጠጣ ዛሬ በእንትን ነው በኳስ ተናድጄ ነው ጀርመን ስለተሸነፈች ጀርመን ወጣች ከጨዋታ የሚባለው ለምንድን ነው በቃ ተሸነፍን ወጣን እዚህ ሀገር እኮ ኳስ ላይ ብዙም አይደሉም ግን የህዝቡ ሞራል ባይችሉም ይደግፏቸዋል ባይዘው አረ ኖርዌይ እንደውም አሪፍ ናቸው ኖርዌይ ሮ እያሉ አላየሻቸውም እንዴ የድሮ ታሪክ አለ አይደል ምን ላይ ይባላል ሩዲ እኮ የትንሽ ከተማ ልጅ ነው እኔ ያካለውበት ሀገር የመጣ ሰው የባይዘው እኔ የኖርዌይን የዴንማርክን የፊንላንድን የስዊድንን ታሪክ በደንብ ነው የማውቀው አመጣጣቸው እንዴት እንደተሰባሰቡ ምናምን ይሄ ጠንካራ ወገን ምናምን እየተባባሉ ነው ምናምን በላይ ስደተኛ እኮ የነበራቸው ናቸው እንትና ኃይለ ሥላሴ የድሮ ጋዜጣ ወደ ኋላ ተመለሰ ብታይ ኃይለ ሥላሴ ድንችና ብርድ ልብስ እኮ የረዳት ሀገር ናት ይቺ ሀገር የት ኖርዌይ ያ ከፈለክ የድሮ እንትን ጋዜጣ ልክላል የድሮ አባቶች ያውቃሉ ፍሮም ኢትዮጵያ አስተዳደሩ ምናምን ይላል ድንች ምናምን እርዳታ የሰጡ ኃይለ ሥላሴ ሰጥቷል እንደው እንዴት ድንችና ምናምን የሚል በዛ ጊዜ እንትን ነበረ ገብቷል እንጂ ኃይለ ሥላሴ ረድቷል ብርድ ልብስ ምናምን ብዙ ስደተኞቿ አሜሪካን ያሉት ልጆቹ ግን በፊት እኔ እሱን ሳይሆን ከዛ በፊት ያላቸው ታሪክ አመጣጣቸው ምናምን ያው የሆላንድ ንጉስ እስከ ስዊድን ድረስ ይመራ ነበር
ከዛም በስምምነት ሁሉም ራሳቸውን እንዲመሩ በስምምነት በጦረሳ በስምምነት እንትን አሉ። የስዊድን እና የእንትን የዚህ ሀገር ማን ምን እንደሆነ አሁን ኖቤል ሽልማት ዋናው መስራቹና ምናምን ስዊድናዊ ግን እንትኑ መተግበሪያ ቦታ መሰጫው ቦታ ግን ይሄ እንዲሆን በስምምነት ምን ወዴት መሄድ እንዳለበት ምናምን ተስማምተው እንትን ያሉት ሀገር ገና በ1884 ምናምን ነው ይሄንን እንትኗን የወሰደችው እና ዩሮፒያን ውስጥ አትገባም ግን ወንበር አላት። ወዴ ለምን እንደተቃወመሽ እንጠይቀዋለን አስገብተን ለምን ተቃወምካት ብለን ማንን ወዴ አስገባው ምን ና ወዴ ና አንተ እንደ አራዳ ልጅ በውስጥ ስልክ እየደወልክ የቀጠሮ የሚያዥልኝ ትላት ነበር። ግን እኔም እንደዚህ ነው ያልኩት። ለምን ተቃወምካት? ለምን ግዴታ እንኳን መደገፍ እኮ የለበትም።